ጤና ይስጥልን እንደምን ያላችሁ ይህ ተራራ ዴይሊ ኒውስ ነው። የሰዓቱን ዜና ይዘን ቀርበናል። እስከ ፕሮግራማችን ማብቂያ አብራችሁን ሁኑ። ለሰዓቱ የያዝነውን ዜና እንደሚከተለው እናቀርባለን። በመካከለኛው ምስራቅ በአሜሪካና በእስራኤል ጥምረት ኢራን ላይ የተጀመረው ጦርነት ዛሬ 26ኛውን ቀን ይዟል። ጦርነቱ ወዳልታሰበ አቅጣጫና ወደ መጥፎ ምዕራፍ እንዳይሻገር እየተሰጋ ነው። ጦርነቱ በጣም እየከፋ ሆኗል። አሜሪካና እስራኤል ትላንትና ተጣምሮ በኢራን የኃይል ማመንጫና በነዳጅ ማጣሪያ ላይ ጥቃት ፈጽሞ ነበር። በአጸፋው ኢራንም ወደ እስራኤል ብዙ ሚሳኤሎችን በመተኮስ በብዙ የእስራኤል ከተሞች ላይ ጥቃት ፈጽማለች። ይህ ሁሉ እየሆነ ያለው ፕሬዝዳንት ዶናልድ ትራምፕ የሚካሄደውን ጦርነት ለማስቆም ለውይይት ሁኔታዎችን እያመቻቹ ባሉበትና 15 ነጥቦችን የያዘ ቅድመ ሁኔታ ለኢራን ባቀረቡበት ወቅት ነው። በሌላ በኩል ደግሞ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር እየተወያየን ነው እያሉና ኢራን ደግሞ ይሄንን ስታስተባብል፣ በሌላ በኩል ደግሞ ፔንታጎን ከ2000 በላይ የሚሆኑ የአየር ወለድ ወታደሮችን ወደ መካከለኛ ምስራቅ እንዲንቀሳቀሱ ትዕዛዝ ማስተላለፉ ተሰምቷል። በዚሁ መሰረት ዋሽንግተን በኢራን ላይ የሚካሄደውን ጦርነት ለማስቆም የሚያስችል ባለ 15 ነጥብ የዲፕሎማሲ የሰላም እቅድ ባዘጋጀችበት ወቅት ፔንታጎን ከ82ኛው የአየር ወለድ ክፍለ ጦር የተወጣጡ 2000 እና ከዛ በላይ የሚሆኑ ወታደሮች ወደ መካከለኛው ምስራቅ እንዲሰማሩ ማዘዙን ኒውዮርክ ታይምስ የአሜሪካ ባለስልጣናትን ጠቅሶ ዘግቧል። ሁለት የመከላከያ ሚኒስቴር ባለስልጣናት ለጋዜጣው እንደገለጹት የወታደሮቹ እንቅስቃሴ ፕሬዝዳንት ዶናልድ ትራምፕ ከቴህራን ጋር የጀመሩት ዲፕሎማሲያዊ ጥረት በሚያከናውኑበት ወቅት ተጨማሪ ወታደራዊ አማራጮችን እንዲያገኙ ታስቦ ነው ብለዋል። በፓኪስታን በኩል ለኢራን የተላከው ይህ የሰላም እቅድ የዓለም ገበያን ያናጋውን እና ቀጠናዊ ውጥረቱን ያባባሰውን ግጭት በሰላም ለመፍታት አስተዳደሩ እያደረገ ያለውን ጥረት የሚያሳይ ነው ተብለዋል። ኢራን እቅዱን መቀበሏና ያለመቀበሏ እስካሁን ግን የታወቀው ነገር የለም። ይህ አሁን የደረሰን ሰበር ዜና ነው። ኢራን በእስራኤል የኃይል ማመንጫ ላይ ጥቃት ሰንዝራለች። ኢራን ዛሬ በርካታ ሚሳኤሎችን ወደ እስራኤል ተኩሳለች። በዛሬው ዕለት ከኢራን የተተኮሱ በርካታ ሚሳኤሎች በደርዘን የሚቆጠሩ የእስራኤል ከተሞችን ኢላማ አድርገዋል። በጥቃቱ በህደራ ከተማ በሚገኘው ዋና የኃይል ማመንጫ ላይ ጉዳት መድረሱ ተዘግቧል። እንደዚሁም በህደራ ከተማ በሚገኘው ዋና የኃይል ማመንጫ ጣቢያ አቅራቢያ ፍንዳታ መከሰቱና በአካባቢው ከባድ ጥቁር ጭስ መታየቱን የእስራኤል መገናኛ ብዙሃን ዘግበዋል። የአደጋ ጊዜ ሳይረኖች ከሰሜን እስራኤል እስከ አስዶድ እንዲሁም በኢየሩሳሌም ዙሪያ መሰማታቸውን ተከትሎ በሚሊዮን የሚቆጠሩ ዜጎች ወደ መጠለያ እንዲገቡ ተደርገዋል። ከሰፊው ጥቃት በኋላ የነፍስ አድን ሰራተኞች ለጊዜው በሰው ሕይወት ላይ የደረሰ ጉዳት አለመኖሩን ገልጿል። በተጨማሪም የነፍስ አድን ቡድኖች በተመቱ አካባቢዎች ፍለጋ እያካሄዱ ሲሆን በኃይል ማመንጫው መሰረተ ልማቱ ላይ ጉዳት መድረሱን አስታውቆ የደረሰው ጉዳት መጠን ለጊዜው እንዳልታወቀ ገልጿል። ቀጣዩ ዜና ኢራቅ ከኢራን ጎን መሰለፏን አውጃለች። አሜሪካ በኢራቅ በሚገኙ የታጠቁ ኃይሎች ላይ ድብደባ አካሂዳለች። አሜሪካ በታጠቁ ኃይሎች ላይ ድብደባ ማካሄዷን ኢራቅን አስቆጥቷታል። ይህንን የአሜሪካ ድብደባ ተከትሎ የኢራቅ ብሔራዊ ደህንነት ምክር ቤት ለታጣቂዎቹ የአጸፋ እርምጃ እንዲወስዱ ሙሉ ስልጣን ሰጠ ተብለዋል። ይህ የኢራቅ ውሳኔ ያልተጠበቀ ሲሆን የኢራቅ ውሳኔ በቀጠናው እየተካሄደ ባለው ጦርነት ውስጥ በይፋ ከኢራን ጎን መሰለፏን የሚያረጋግጥ ትልቅ የፖለቲካና የወታደራዊ ለውጥ ተደርጎ ተወስዷል። ሌላው አሁን የደረሰን ሰበር መረጃ፣ ከባድ ጥያቄ፣ እስራኤል የኒውክሌር መሳሪያ እንዲኖራት ማን ፈቀደ? ሌሎች የመካከለኛው ምስራቅ ሀገራት ኒውክሌር እንዳይኖራቸውስ ማን ከለከለ? ይህንን መብት ለምን አይኖራቸውም? በማለት በተባበሩት መንግስታት ድርጅት አዳራሽ ውስጥ የተጠየቀ ጥያቄ ነው። Why Israel has the right to acquire nuclear
እስራኤል የኒውክሌር ጦር መሳሪያ እንዲኖራት ሲፈቀድላት ለምንድነው ሌሎች የመካከለኛው ምስራቅ ሀገራት ይሄ መብት የሌላቸው? ይህ ጥያቄ በዛሬው ዕለት በተባበሩት መንግስታት ድርጅት አዳራሽ ውስጥ እስራኤልን ያስጨነቀ ጥያቄ ነበረ። በቅርቡ በተካሄደው የተባበሩት መንግስታት ድርጅት ስብሰባ ላይ አንድ ደፋር ጋዜጠኛም እንደሰማችሁት የእስራኤሉን አምባሳደር ዳኒ ዳኖንን እንዲህ ስል አፋጠጣቸው። ጥያቄው ዓለምን ያስገረምና ብዙዎች ደግሞ መልሱን ለማወቅም የጓጉለት ነበረ። አምባሳደሩም ያለምንም መሸማቀቅ እንዲህ ሲሉ መለሱለት። እስራኤል በአካባቢው የሰላምና የመረጋጋት ምንጭ ነች። እኛ የምንፈርመው የሰላም ስምምነቶችን ነው፣ የምንጸልየውም ስለ ሰላም ነው። አክለውም ኢራን በአንድ ወር ውስጥ ብቻ 13 ሀገራትን ስታጠቃ እስራኤል ግን ለ77 ዓመታት በአንድ ላይ 13 ሀገራትን ወርፋ አታውቅም በማለት እስራኤል የኒውክሌር ባለቤት መሆኗ ለቀጠናው ደህንነት አስፈላጊ መሆኑን በተዘዋዋሪ ተከራክረዋል። የጋዜጠኛው ጥያቄ ፍትሐዊ ነው ወይንስ ደግሞ የአምባሳደሩ ምላሽ አሳማኝ? ዓለም አቀፍ ሕግ ለምን በእስራኤል ላይ ዝምታን መረጠ? ቀጣዩ ዜና ኢራን ጦርነቱን ለማስቆም ከአሜሪካ የቀረበላትን 15ቱን ነጥቦች በተመለከቱ ከጥቂት ሰዓታት በኋላ መልስ ትሰጣለች ተብሏል። የምትሰጠው መልስ በጉጉት እየተጠበቀ ሲሆን ጦርነቱን ለማስቆም የራሷንም ቅድመ ሁኔታ ይዛ ትመጣለች የሚል ሀሳብም አለ። በዚህ ሰዓትም የኢራን የተለያዩ ሚዲያዎች እየዘገቡት እንዳለው ከሆነ ኢራን ለቀረበላት የድርድር ጥያቄዎች ማለትም ከአሜሪካ ለቀረበላት የ15 ፖይንቶች ላይ መልስ ልትሰጥ እንደሆነ የተለያዩ ሚዲያዎች እየዘገቡ ይገኛሉ። በኢራን የሚገኙ ሚዲያዎች ይህንንም ከሰዓታት በኋላ የሚያሳውቁ ይሆናል ተብሏል። ነገር ግን ኢራን ይህንን ጦርነት ለማቆም ጠይቃቸዋለች ተብለው ከታሰቡት ፖይንቶች መካከል ትንሹን ልንገራችሁ። የመጀመሪያው በዛ አካባቢ የሚገኙ የአሜሪካን ቤዞች ሙሉ ለሙሉ ሊዘጉ ነው። በተጨማሪም እንግዲህ በሁለተኝነት የቀረበው እንግዲህ ሌላ ተጨማሪ የሆነ ጥቃት ኢራን ላይ እንዳይፈጸም ጋራንቲ ወይም መተማመኛ እንዲሰጣት ጠይቃለች ተብሎ ይገመታል። እንዲሁም በሶስተኝነት ላይ የተቀመጠው እንግዲህ እስራኤል በሂዝቦላ ላይ የምታረገውን ጥቃት በፍጥነት እንድታቆም ነው። እንዲሁም በአራተኝነት ላይ የተቀመጠው በኢራን ላይ የጣሉ ሁሉም ሳንክሽኖች ወይም ማዕቀቦች እንዲነሱ ጥያቄ ታቀርባለች ተብሎ ይታሰባል። በተጨማሪም በዚህ ጦርነት ምክንያት ኢራን ላይ ለደረሰው ዳሜጆች ወይም የንብረት ኪሳራዎች ሙሉ ለሙሉ ኮምፐንሴሽን እንዲሰጣት ወይም ካሳ እንዲሰጣት ጥያቄ ታቀርባለች ተብሎ ይታሰባል። በተጨማሪም ኢራን በምታመርታቸው ረጅም ተጓዥ የሆኑ ሚሳይሎች ላይ የተቀመጠው ሪስትሪክሽን እንዲነሳ ጥያቄ ታቀርባለች ተብሎ ይታሰባል። በተጨማሪም ኢራን በሆርሙዝ ሰርጥ ላይ ያላትን ቁጥጥር ከፍተኛ እንድታደርግና በዛ የሚያልፉት መርከቦች ቀረጥ ለኢራን እንዲከፍሉ ጥያቄ ታቀርባለች ተብሎ ይታሰባል። ለሁሉም ጦርነቱ ቆሞ ሰላም እንዲወርድ ምኞታችን ነው። ውድ ተከታታዮቻችን ለአሁኑ የያዝነው ዜና የእስካሁኑ ነው። ተመልሰን በሌላ ፕሮግራም እስክንገናኝ ሰላም ሁኑልን።